ፌሚኒስት ስለሆንኩ ብቻ አይደለም ግን ፌሚኒስት ስለሆንኩ ብቻ አይደለም ሴትም ነኝ ለወንድ እኮ ሰው ነው ኢሞሽናል ለምን አያለቅስም ወንድ እኮ ያለቅሳል ዌት እያልከኝ ያለው ፊሜል ሴክስ ትራንስጀንደር ውመንንም ይጨምራል እያልከኝ ነው አባት ሴት ልጅ ያላቸው አባት ሴት ልጅህ ጫካ ውስጥ ከራንደም ወንድ ጋር ራሷን ብታገኝ ትመርጣለህ ወይስ ከድብ ጋር ሲባል አባቶች ራሱ ሃይ ድብ ይሻላል ቀንም ማታም ማለት አሁን አዲስ አበባ ውስጥ ብለሽ ከተማ ውስጥ እንቀሳቀሽ ብድግ አድርጎ የሚደፍርሽ ሰው አለ ማለት ነው ወንድ ጠል እንዲሆኑ እየተነገራቸው ወንድ እንዲፈሩ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው happen የሚያደርገው የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት እያልከኝ ያለው የኦርቶዶክስ ክርስትና አስተምሮ የምንለው የወንዶች የበላይነትን ያራምዳል የወንዶች የበላይነት ሳይሆን ለወንዶች ኦቶሪቲ ይሰጣል ኦቶሪቲ ማለት same thing ቤቱን ለምሳሌ ራን እንዲያደርግ it's the same thing አይደለም it is the same thing አይደለም ፌሚኒዝም ምንድነው ያረከ ያለው ብዬ ክሮስ ቼክ አደረኩት that's what I did exactly by the way ከዛ ዌቮች አሉኝ አለኝ ኦኬ ስንት ዌቭ 4 ኦኬ ፎርዝ ዌቭ ላይ ምንድነው ያረከው LGBTQ አንዱ ጥያቄ ነው መልሱልኝ አለኝ ሀብት ስቴት ምናምን የምንላቸው ነገሮች ከአባት ወደ ወንድ ልጅ ነው የሚተላለፈው ወይም ደግሞ ከአባት ወደ ሴት ልጅ የምታገባው ባል ነው የሚተላለፈው ማለት ነው ይሄ ዴፊኒሽን ያስማማናል አያስማማንም of course ያስማማናል አያስማማም